ጤና ይስጥልኝ እንደምን ዋላችሁ። ስሜ ብስራት አክሊሉ ነው። የጊዜያዊ ቦርዱ ስራ አመራር መሪ ነኝ። ዛሬ እንደተለመደው የተወሰነ መረጃዎችን ለማካፈል ነው ወደ እናንተ የመጣሁት። ከሁሉ በፊት አስቀድሜ ከፊታችን ለሚመጣው ለ2026 አዲሱ ዓመትና እንዲሁም ለመላው ክርስትና እምነት ተከታዮች ከፊታችን ላለው የገና በዓል እንኳን አደረሳችሁ ብዬ ምኞቴን መግለጽ ፈልጋለሁ። እንግዲህ አዲሱ ዓመት ለሁላችንም የሰላም፣ የፍቅር፣ የመተባበር እንዲሁም ያቀድነው እቅድ የተሳካ የሚሆንበት ዓመት እንዲሆን እመኛለሁ። ለኮሚኒቲያችንም አዲሱ ዓመት በአዲስ አመራር፣ በአዲስ አስተሳሰብ፣ በአዲስ መንፈስ ሀሳባችን፣ መተባበራችን በአንድ ላይ መኖራችን ነጸብራቅ ነውና ይህ ዓመት አዲስ አስተሳሰብ ፈጥሮልን ለሁላችን ሰላም እንዲሆን ምኞቴን እገልጻለሁኝ። ከዚህ በመቀጠል መጀመሪያ ማስተላለፍ የምፈልገው ሰሞኑን ሲንሸራሸር እንዳያችሁት በተወሰነ የሶሻል ሚዲያም ይሁን በወረቀት ሲተላለፍ እንዳያችሁት አንድ የስብሰባ ጥሪ በኮሚኒቲ ስም ወይም ደግሞ የኮሚኒቲና የዕድር አባላትን ስብሰባ የጠራ መልእክት ሲተላለፍ አይታችኋል። ከሁሉ አስቀድሜ ይህን በተመለከተ ጥያቄ የጠየቃችሁን ይህን ስብሰባ እኛ ያልጠራን መሆኑን በኮሚኒቲው በኩል የማይታወቅ ስብሰባ መሆኑን ለመግለጽ ፈልጋለሁ። በኮሚኒቲ ውስጥ ያሉ የቦርድ አመራርም ይሁን ዕድራችንም ይሁን እንዲሁም አሁን በተቻለ ፍጥነት በስራ ላይ ያለው የአስመራጭ ኮሚቴም ይሁን ይህን ስብሰባ እንደማያውቀውና ያልጠራ መሆኑን ለሁላችሁም መግለጽ እፈልጋለሁ። ስለዚህ ኮሚኒቲያችን ጥሪ አላደረገም ማለት ነው። መሰብሰብ ያው መብት ነው። መብት ቢሆንም ይህንን መልእክት ሳስተላልፍ መጠነኛ የሆነ የሚያሳስበን ነገር ስላለ ነው። አንዱ ስብሰባው የጠራበት መንገድ ያሳስበናል። ሁለተኛው ስብሰባውን የጠሩትን ሰዎች እነማን እንደሆኑ ለማወቅ ጥረት አድርገን ነበር። እስካሁን ድረስ ምንም የምናውቀው ነገር የለም። ስለዚህ ስብሰባው የጠራበት መንገድና የጠሩት እነማን ነው አለማወቃችን ያሳስበናል። እንዲሁም በዚህ ስብሰባ ላይ የሚሳተፉ የኮሚኒቲ አባላት ብቻ መሆናቸው ያሳስበናል። ይሁኑ አይሁኑ በማናውቅበት መንገድ ስለሆነ ሌላው የስብሰባው መንፈስ የኮሚኒቲያችንን የተቋቋመለትን ዓላማ የጠበቀ እንዲሁም የጠቅላላ ጉባኤ የምንተዳደርበትን ደንብ ያካተተ መሆኑን ባለማወቃችን በመጠኑም ቢሆን ያሳስበናል። ስለዚህ ይህንን ስብሰባ እኛ ያልጠራን ኮሚኒቲው ያልጠራ መሆኑን በድጋሚ ማስተላለፍ እፈልጋለሁ። ሁለተኛው መልእክቴ የሚቀጥለው እንዲሁ ማስተላለፍ በሌላ በኩል የተገለጸ ቢሆንም ማስተላለፍ የምፈልገው እንግዲህ እንደምታውቁት ሙሉ ትኩረታችንን በአሁኑ ሰዓት ላይ የኮሚኒቲው አባላት ሁሉ አዲሱን ኮሚኒቲውን የሚመሩ ሰዎችን ምርጫ ለመምረጥ በሚደረገው ሂደት ላይ ነው። በዚህም ሂደት እንግዲህ ለማስታወስ ያክል የምርጫ ጥቆማው በጃንዋሪ 9 ላይ ያበቃል። ቀድሞ እንደተገለጸው የመጠቆሚያ ፎርሙ በኮሚኒቲው ዌብሳይት ላይ አለ፣ በአማርኛም በእንግሊዝኛም እንዲሁም በኮሚኒቲው ውስጥ ይገኛል። ከዌብሳይት ላይ በማውረድም ሆነ በመሙላት እንዲሁም በኮሚኒቲ ውስጥ ያለውን ፎርም ተጠቅሞ እዚሁ ኮሚኒቲ ውስጥ ቦክስ ስላለ ኮሚኒቲያችንን ሊያሻግሩ የሚችሉ ጥሩ ብቃት ያላቸውን ሰዎች ወጣቶችን በመጨመር ወደፊት እንዲመጡ በዚህ አጋጣሚ
አደራ እላለሁ። በጥቆማው መበርታችሁ እንድትቀጥሉ የጊዜው ገደቡ ከመጠናቀቁ በፊት ማለት ነው። ይህንኑ ተከትሎ ያው ምርጫ ላይ ሌላው ትኩረታችን ይሆናል ማለት ነው። በዚህ በፌብሩዋሪ 1 2026 ዓመተ ምህረት ለሚደረገው ምርጫ ከወዲሁ ሁላችሁም ካለንደራችሁ ላይ ቦታ ያዙለት። ሁላችንም በዚህ ምርጫ በመሳተፍ የተሻለ ምርጫ ነፃ የሆነ ሁላችንም የምንተማመንባቸው ሰዎች ወደ መሪነት መጥተው ለኮሚቴያችን እንዲያገለግሉ በዚህ ጉዳይ ላይ ሁላችንም እንድንተባበር ግዴታችንም ጭምር ስለሆነ በዚህ እንድትዘጋጁ ለማስተላለፍ ነው። ሌላው ማስተላለፍ የምፈልገው በእድር አመራሮች የተገለጸ ቢሆንም እንግዲህ ጃንዋሪ እየደረስን ነው። አባላት ግዴታቸውን የሚወጡበት የኮሚኒቲም ሆነ የእድር ክፍያ የሚጀመርበት ወር ነው። ለአንድ ወር ያክል ይቆያል። ስለዚህ እየመጣችሁ ወደ ኮሚኒቲው ግዴታችሁን እንድትወጡ ክፍያችሁን እንድትፈጽሙ መልዕክት ማስተላለፍ ፈልጋለሁ። ሌላው ያው ክፍያው ቀድሞ የተጀመረ መሆኑን ታስታውሳላችሁ። በዚህ አጋጣሚ ቀድማችሁ መጥታችሁ ለመክፈል የቻላችሁ አባላቶች ግዴታችሁን ስለተወጣችሁ በጣም አመሰግናለሁ። በተለይ እድሩ ባለው ሲቹዌሽን ለአባላት ክፍያ መፈጸም ለተጎዱ አባላት ክፍያ መፈጸም ችግር በገጠመው ጊዜ ባደረገላችሁ ጥሪ መጥታችሁ ግዴታችሁን ተወጣችሁ እድሩም ግዴታውን እንዲወጣ አመራሩ ግዴታውን እንዲወጣና ክፍያ እንዲፈጽም ለደገፋችሁ ላደረጋችሁ ሰዎች በጣም ምስጋናዬን ማቅረብ ፈልጋለሁ። እንዲሁ ይሄን ካነሳው አይቀር በአሁኑ ሰዓት ላይ እድሩ ያለበትን ግዴታ ሙሉ ለሙሉ ተወጥቷል። የኮሚኒቲው ከነበረው አካውንት ለአባላት ክፍያ እንዲከፍል በብድር መልክ ሰጥቶ እንዲሁም አባላት ካዋጡት መዋጮዎች ገንዘብ በመጠቀም በአሁኑ ሰዓት ላይ ሁሉንም ያዳረሰ ይመስለኛል፣ አዳርሷል። በዚህ ልተሳተፋችሁ ለተጨነቃችሁ ሁኔታዎችን እንዲሞላችሁን ለመግለጽ ነው እና እንዳልኩት በቅድሚያ መጥታችሁ ክፍያችሁን ለፈጸማችሁ በጣም ምስጋናዬን አቀርባለሁ በኮሚኒቲው ስም ማለት ነው። እንዲሁ ሌላ በተጨማሪ ማስተላለፍ የምፈልገው እንግዲህ ግዴታችን የተወጣን መሆናችንን ቅድም እንደገለጽኩት እንዳለ ሆኖ ምርጫ ላይ በጣም ተሳተፉ፣ ተመራጮችን ላኩልን፣ ጠቁሙልን ለማለት ነው። ለዛሬ ያዘጋጀሁት መልእክቶች እነኚህ ናቸው። እንግዲህ በድጋሚ ለ2026 አዲሱ ዓመት ሁላችሁንም እንኳን አደረሳችሁ። የመልካም ዓመት እንዲሆንላችሁ እመኛለሁ። በጣም አመሰግናለሁ። ሰላም ዋሉ።